አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁላችሁ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ዛሬ ጁምአ ነው። ጁምአ ሙባረክ ብያችኋለሁ። ጁምአ እንግዲህ ጉድ ነው። አገራችንም ላይ እንደዛው እንደ አረብ ሀገር ሆኗል ማለት ነው። ሀባይቦችዬ ለማንኛቸውም ቤትን እንዲያረጉት ነው። ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚኖረው። እና ጁምአ እኔ ረፍት ላይ ነኝ ማለት ነው። ማንኛቸውም ሰው ቢመጣ ቤቴ ቢፈልገኝ አያጣኝም ማለት ነው። ምክንያቱም ከቤት ያልሄድም ምሳ ሰራለሁ፣ እንደገና ደግሞ ልጆቼን አጣጥባለሁ፣ ወደ መስጂድ ይሰዳለሁ። እንደዛ ነው የኔ ታሪክ ማለት ነው። ጁምአ ማንኛቸውም ሰው ወደ ቤቴ ጁምአ ነው የምትገኘው ነው መባለው ማለት ነው ላችኋለሁ። አባይቦችዬ እንግዲህ እኔን የፈለገ ጁምአ ቀን ይጣ ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ምሳ እያቀራረኩ ነው። አሁን አዛን ብሎ ቁጥባ እያደረገ ነው ማለት ነው ሀገራችን ላይ። ይሄንን ይመስላል ላችኋለሁ አባይቦችዬ። እንደምትወዱት ምንም ጥርጥር የለኝ። ባበሉትም እንግዲህ ጋብዣችኋለሁ ማለት ነው ሀባይቦችዬ። በጣም ወዲያችኋለሁ። አስተያየታችሁ ተመችቶኛል። ኮሜንታችሁ የምታበረታቱኝ ላይክ ሼር እያደረጋችሁ ከጎኔ ለቆማችሁ ሁሉ አላህ ከጎናችሁ ይቅሙላችኋለሁኝ። ጀዛችሁን ካላህ ቤት አገኙት ሀባይቦችዬ። እንግዲህ የምነግራችሁ ነገር ደግሞ ምንድነው ኑሮ ተወደደ በሚለው ትንሽ ቀንጨብ ላድርግላችሁ። ኑሮ አልተወደደም ሀገራችን ላይ። ተወደደ እያሉ ብዙዎቹ ያሳቅቡታል። ካልሰራ የሰው ልጅ ይወደድበታል ቤት ከተቀመጠ። እየሰራ ከሆነ ግን ምንም አይከብደውም። እንደ ስራው ሂደት ይደረጋል ማለት ነው። ምክንያቱም በቃ የሰው ልጅ ዛሬ 100 ብር የሚገዛው እቃ ነገ 100 ብር መግዛት አንችልም። ለምሳሌ እስኪ አረብ ሀገር በ10 ብር የሚገዙ እቃዎች፣ በ5 ብር የሚገዙ እቃዎች መልሶ በአመታቸው በዛ ዋጋ ትገዟቸዋላችሁ። ኑሮ በአለም ነው በቃ። አለም ግን እየተሻሻለ ስለሆነ ኑሮ ተወደደብኝ ብላ ሪፖርት አታረግም። ምክንያቱም እየሰራሽ ነው፣ ለውጥ ላይ ነው፣ ቴክኖሎጂ አለ፣ ዘምናዋላ። ገባችሁ? እና እንደዛ ነው እላችኋለሁኝ። እንደመጣችሁ ላይክ ሼር እያደረጋችሁ ስልኬንም ሴት ያደረጋችሁ ተከታተልሻል እዛ ላላችሁኝ ሁሉ ኢንሻአላህ የሥራ እድልን እንፈጥራለን። ራሳችንን እናነቃቃለን። ለራሳችን እንቆማለን። እኛ ሴቶች ደግሞ እንሰራለን ካልን ትጉህ ነን። ትጉህ ብሉህ ጠንካራ ነን። ማንም አይገብረንም። እውነት ለመናገር እንደኛ ሴቶች የሰው ልጅ ቢያንስ አእምሮ እያለው ሙሉ አካል እያለው ሙሉ ጤና እያለው ቸገሬ ማለት ራሱ ያሳፍራል። በጣም ያሳፍራል ማለት ነው። የምትደግፉኝ ካላችሁ ብቻ ኮሜንት አስቀምጡልኝ፣ ጻፉልኝ። ወላሂ በቃ ሰው ሙሉ አካል ኑሮት ሙሉ ጤና ኑሮት አልሐምዱሊላህ ብሎ ሰርቶ መብላት እየቻለ ቸገረኝ፣ ኑሮ ውድነት አቃተኝ ይባላል። ሌት ቀን እኮ ሰርተው ነው ሰዎቹ ቢለወጡ፣ ደከመኝ ሳለቸኝ ሳይሉ ማለት ነው። እና ይሄንን ይመስላል። ትንሽ ስለ ኑሮ ቀንጨብ ላድርግላችሁ ብዬ ነው ሀባይቦችዬ። ከሰራን የምንፈልገውን ማድረግ እንችላለን። ካልሰራን ግን እንኳን የምንፈልገውን የምንበላው እናጣለን። እውነት ነው የምናገረው። ስደት አሁን በእርግጥ ብዙውን ቀይሮታል፣ ብዙውን ለውጦታል። ላላወቀበት ደግሞ 10 ምናምን አመት እየኖረበት ነው። ቦታ ያቸራቸረ ገንዘቡን ባንክ ሳያስቀምጥ እህል የገዛበት ያኖረበት። አንድ ቪዲዮ ሰራላችኋለሁኝ። አረብ ሀገር ነው ወይስ አገር ቤት ነው ሰርተሽ የተለወሹ ላለች ልጅ ቪዲዮ ሰራላታለሁ ኢንሻአላህ። ሰፋ አድርጌ ማብራሪያ ሰጠላችኋለሁ። ሪፖርት ብዬ ነው ያቋረጥኩባችሁ። ኢንሻአላህ ቪዲዮ ሞልቶኛል። ነጋ እለቅላችኋለሁ። ሁለት ቪዲዮ በቀን ለቃቂም ካላችሁኝ ሁለት ቪዲዮ እለቅላችኋለሁ። ነገር ግን አንዱ ሳይታይ አንዱ እንዲያልደርብባችሁ እያልኩ ነው። የሷንም ፖስት ጥላችኋለሁ ማለት ነው። የሰው ልጅ ከምን ተነስቶ ምን እንደሚደርስ እንዴት እንደሚለወጥ በቃ ስራ ክቡር ነው። ራሳችንን ያስከብራል። ሴት ስትሰራ ብርቱ ሆና ሲያያት ማንንም ሰው ያከብራታል። ብርቱ እንሆን በቃ ደረጃችንን ክብራችንን ዝቅ አናድርግ። ስደት ሄደን ብር ቆጠርን ብለን ብር መቁጠራችንን አይቶ ከወንድ እኔ ላግባሽ ይላል። ብራችን ሲያልቅ ግን እንናቃለን፣ እንጠላለን፣ እንረሳለን። በገንዘባችን ገንዘብ ነበር እንጂ ፍቅር አልነበረም ያኔ ማለት ነው።
ይሄንን ይመስላል እንግዲህ ሀባይቦችዬ የዛሬ ቪዲዮ። ከወደዳችሁ ላይ ሼር እያረጋችሁ ለብዙ ሰው አድርሱት። ኢንሻአላህ ቤተሰብ ያልሆኑ ቤተሰብ ሁኑ ማለት ነው።